ያልኩህ እኮ ነው። አልቀመጥም ፈልግሽ አይፈልግሽ ቆይ አንቺ ራስሽ አይፈልግሽ ያንተ ጉራኛ ተፈተረው ሆነ ቦታ ካገኘው እመነኝ ማለት ነው። እመነኝ ጉድጓድ ነው የማስገባ። ሁለተኛ የኔን ስም እጠራለሁ ብትል ጭራሹን ትጠፋለህ። ለጋገኘ ወንድ ጋር ነው መጀመሪያ። አንቺ አርፈሽ ተቀመጪ። አንቺ ነሽ ያስደበደብሽ። የእሷ ጥፋት ነው። ጉድፋት ልቀቀው እኮ እስቲ አሁን ልቀቀው ነው አይደለም። ማን ስለሆንክ ነው አንተ የምታውቁ? ማንም ሆነ ማንም እንዳላተናገረ ተነስ። ወንድ ጥፋት ነው እኮ እሺ፣ ልቀቀኝ። ልብሴ ተነስ። ወንድ ነው ይቅርታ እንዲለው ነው የጠየቀው። ወንድነቴን አሳያለሁ። ልቀቀኝ እኮ ተቀምጣል። ነካ ምን የተነስ እኮ ልቀቀው። እሺ ተነስ እኮ ተነስ እኮ ነው። አንተ ምን ልትሆን ነው? ምን የዛ ጊዜ ሲመጣ ለምን አልመጣው? እስቲ ዝም በይ አንቺ። አንቺ እኮ ቀጥለሽ አስረዳሽ። ተከረ እኮ ልብሴ ልቀቀኝ። ለዚህ ቃል ምን እንደምትንፈራፍረው ነው? ስማው ወደፈስ ገደለ። እሺ እንዴት ነው? ሰላም ማን ሆነሽ ነው? አንቺ ደግሞ ባለቤቱን ከተረጋ ታፈሽ እንሰድቢያል። እኔ ባለቤትህ ነኝ ያቀጣት ባንግም እሷ ናት የቀጠረች። ታዲያ ምንድን ነው የፈለግሽው? ምንድን ነው የምትፈልጊው? አይ እናንተ ምን ጀግና አጫወታችሁ። አሁን ያለን ነገር ለጥልቅ ለሰርከን ለናውራና ለምንድን ነው ሁሌ ጭቅጭቅ፣ ሁሌ ችግር፣ ሁሌ የሆነ ነገር መፈጠር ያለበት? አንቺ ተርፎራ ታውሪ እንደዚህ እንዳናበጥርሽ። እኔ እኮ አንቺ ሴት ምንድን ነው ችግርሽ? ችግርሽ ምንድን ነው? ምንድነው? አንቺ በቃ እንደ ፌንጣ መስለል ነው እንዴ ስራሽ? ውይ ጌታ አንተ ሽሩሩ ብትለይ አንተ ሽሩሩ ልትለይ ብዬና አንቺ አሪ ለምን ነው ጊዜ ማሰብ ለምን ተላቦ ማዕዱን ትብላህት ይዝምለ እኔ ስለሷ ማዕድ መብላት አለ መብላት አያሳስበኝም። ይሄ የኔና አንቺ ጉዳይ ብቻ ነው። ልጅ የፈለገውን መርተው እስኪ ይሄዳል አይደል? አንቺ የጠራሽ እንዴ ታረቁ አንዴ ሌላ ነገር ደግሞ በጎረምሳ ስለደረሽ አሁን እኛ ያደረግነው ነገር ብዙ ሰው ወቅሷል። ግን ትክክል ነው። ምክንያቱም እሱ ማንም ስለሌለው ነው የመጣው። ያን ያንተ ጉራኛ ተፈተረው ሆነ የሆነ ቦታ ካገኘው እመነኝ ማለት ነው። እመነኝ ጉድጓድ ነው የማስገባ። ሁለተኛ የኔን ስም እጠራለሁ ብትል ጭራሹን ትጠፋለህ። ስለሌለው አይደለም። አንቺ ነሽ መጀመሪያ ምን ሲሆን እኮ አንቺ ነሽ ምን ልታረጊ ጠራሽው? መጀመሪያ ደግሞ አቅም የለሽም። በሁለቱም መሃል ገብተሽ አንቺን ለማገላገልም እኮ አቅም የለሽም። እንደሚመታው ደግሞ ታውቂያለሽ። ልጅ ደግሞ ከእሱ ጋር ችግር አለበት። ለምንድን ነው ደረቱን የሚገለብጠው? የፈለገ ያርግ፣ ምን አገባት? የፈለገ ማድረግ እኮ መብት አለው አይደል? አንቺ ነሽ የጠራሽው እዛ ቦታ እና ልጁን ጠርተሽ ሳበቂ መጀመሪያ ወይ ማሳወቅ ነበረብሽ። ዳዊት ከኔ ጋር ነው ብለሽ ልትነግሪ ልጁ አንድ ነገር አለ ወጥቶሻላ። እሱ መምጣትም መቅረትም መብቱ ነው። ያወቀ ከመጣ እሱ ነው ዘጠኝ ሳያቅ ልጁ አንቺን ለማግኘት ሲመጣ ያንን ልጅ አስቀምጠሽ ተበክሻለሽ። እኔ ደግሞ ምንም አላረገውም ስላለኝ ቃል ስለገባልኝ እኔ የሚመጣው አልመግባቱ ምን ያህል እርግጠኛ ነሽ? የታቂዋለሽ? በቃ እኔ ደግሞ እንደዛ ነው መሰለኝ። ልጁ ቃል ስለገባልኝ በቃ አይመጣውም ብዬ ስላሰብ ለዛ ነው እንጂ ከዚህ በፊትም ቂም አለው ከልጅ ጋር ያልኩህ እኮ ነው። አልቀመጥም ይሁን ነገር አሁን አላየ ይሁን ነው ነው ወደዚህ አለዚህ ሰው ምንድነው? ቆይ ሱቅ ጋር ተቆም ነበር ነው ውስጥ የገባ እንደው እንዳታስፈርድ ወይ ሰላቢ ልጅ ነው ለምን ይመጣው አደ የት እየሄድክ ነው? እየሄድኩ ነው። ወደ ምን ትሰራለህ እዚህ? ምን አገባ? እኔ መምጣቴን አውቀህ ነው አይመጣው? እኔ ታውቃለህ። አንተ ትምጣ አንተ ሰውዬ ለምንድን ነው የራስን ሆቴል ኑሮ ማትነው? ዝም በል ነው የምልህ። አናት እንዳል ምን ልትረዳ የመጣው? ምንድነው ስሜን ያነሳ አንተ የምትለው? የምስም ላይ ያነሳሁት የምስም ነው ያነሳሁት። ምንድነው እያልክ ያለው ነገር? እስኪ ምንድነው እያረከር ነው? ስነ ስርዓት የሚባል ነገር የለም። አንተ ነው ስርዓቱን ያዝ። ወደዛ ሂድ ብዛ እባክህ። ጭራሽ እንዴት አለኝ እንደዚህ ጋር ጭራሽ እንትናለ። ኧረ እባክህ ታስመሰላለህ እንዴ ደግሞ ከስንት አመት ማለት ነው እዚሁ ነው የምትቀርበው። አንተ ወንድነህ አድርገኝ። አንተ ወንድነህ አናትን እንዳልልህ ደግሞ እሱን ላስመጣው ፈልጌ አይደለም። እኔ ደግሞ እንዳልልህ የእሱ ጉዳት እኮ ነው። አቅም እንደሌለው አውቃለሁ። ግን እሱ መጥፎ ሆኖ እኔን እንዲመታኝ እንዲንጠራራ ጉዳቱ ግን እንዲቆጣ አልፈልግም። ልጅ እኮ ዞሮ እኮ መታው አይደል? ቢመታው የሆነ ነገር ጋር ያደርግስ
ማለያን ቼሽ ጥያቄን አስቧን የሆነ ብላዘ እኔ እኮ ስቀጥረኝ ለብቻዬ የቀጠረችኝ መስሎኝ ነው። እሷ ደግሞ አዘጋጅታለች። እኔንን አላውቅም። ሁለቱም በመሃላችሁ ችግር እንዳለ ያለሽ ያወቅሽ ነው የቀጠርሻቸው አይደል? እናንተ እንደዚህ ማስቡት እኔ ግን አንድና አንድ ቀኝ ነው ያሰብኩት። ቀጥ ያለ ነው ያሰብኩት። አንቺ ልታስቢ ይችላልሽ። ያንቺ ሐሳብ እኮ እዚህ ጋር ኢምፓክት ምንም ነገር እኮ የሚፈጥረው ነገር የለም። ገብቶሻል? ልጁን መቆጣጠራችን አንደኛ ደግሞ ላንቺ ቃል ቢገባልሽ በዚህ ነገር አላደርግም ቢሆን አሁን መሃል ላይ ገብቶ ይደበድቡ ለምንድን ነው? ቃል ገባልሽ? ቃሉን ለምን አላከበር? የጠራሽ አንድ ከሱ ጋር መልሰሽ ያኛው የጠራሽ ከሱ ጋር ለምን ይሆናል? በቃ አረኩት እኔ ያልኩ የነገርኩት ለሚስቱ ከዛ መረዳት ሲችል እንደገና ደግሞ አንተን እየጎተተ እንደበደበው ሌላ ማንን በቃ እሱም አለች ለምን አትይውም? በኋላ ተገባለ ተደጋጋሚ ነገር ነው። አሁን በኋላ እዚህ ቦታ አልገባም፣ ነገ ትገኛለሽ። አሁን በኋላ እዚህ ጋር አልገባም፣ ነገ ትገኛለሽ። ምንም የምታውቀው ነገር ምናልባት ቻናሉ ላይ ገብተህ ልታይ ይችላል። ብዙ ስራ የሚሰራው ከእሱ የፈለገ ማድረግ መብት አለው። መጀመሪያ ወንድም መከረው ታስራአት እኮ በህይወቱ የፈለገ ነገር ማድረግ መብት አለው። ከዚህ በኋላ ማድረግ ይችላል። ከዚህ በኋላ ስንት እኮ ነው ከዚህ በኋላ ያለው። ከዚህ በፊትም ካሁን በኋላ ያገባኝ ነው ማላችሁ አልገባም፣ ነገ ትገኛለሽ። መልካም ነገር ጥሩ ነው ብዬ መልካም ነገር ለነዛ አሁን ባለፈው መልካም ነገር ወደ መጥፎ እንደሚተረጎም እሱ እኮ ሰው እንዳረዳዱ ገብቶሻል። የትኛውም ነገር አንቺ የተረዳሽው እነሱ እንዲረዱ አትጠብቂ። በቃ ስለዚህ ልጁ በመሃል ይገባሽ ምንም ነገር አትበይ። የራሱን ህይወት መርጧል። የራሱን በቃ ፈልገው ተስበስበው ማንም ሰው ሊያስገድዳቸው አይችልም። ገብቶሻል። ባለፈው ያደረግሽውን ነገር አይታ ነው እሷ ደግሞ ባለፈው የሆነ ነገር እንደዛ ማድረግ አልነበረባትም ግን አለ አይደለም። አሁን እሷ ተናግራኝ እሷ ሰድባኝ እሷ መታኝ ሄደች። አንተም ደግሞ ደበድበኝ ነው የመጣው። እኔ እንደዛ አይነት ሰው አይደለም። እንደዚህ አይደለም ያለው በቃ በሰይወት ውስጥ አትግቡ። በቃ አትግቢ አንቺ አትበጥብጪ። በቃ የራሱን ህይወት ጀምሮ ማመን አለባት። በቃ እሷን ይገባ አንድ ራሱ ይሆንበት ባለፈው ባደረግነው ነገር ይገባዋል። ምን ማለት ምክንያቱም ማንም የለውም እና በተማና ማን እንዳለው ደግሞ አሳይቶታል። ካሁን በኋላ ግን አጠፋው ድርሽ ቢል ወይ ወለ ነገር ይፈጠር ማለት ነው። እናንተ ስራችሁ የእናንተ ጥቂና ማን ይሰራል? አሁን ይሳደፍ ይገባል። አረ የእናንተ ሴት አዳምጪኝ እንጂ እንደዚህ ለማስታረቅ ጠርቻለሁ እንደመጣሁ ተደባድባል ሄዳል። ጀግና ይሆናል ለሁለት መጣ አዳምጪኝ እንጂ ያስፈልግ እሱ ከፈለ ነው ለዚህ ምን እንደምትንፈራፍረው ነው ጀግና ተባለ። አዳምጪኝ ፈጣሪ ማን ነው? ቀጠሩ የጠቀሱ አንቺ ነሽ አይደል? አይሰጥም ነው አንቺ አሁን ለምንድን ነው ሰው ተጣጣና ምታደርጊው? አልደርስም እኔ ያኔ ማለት ነው። እኔ ባልመጣ ድጋሜ ልመታው ወይስ ለማስገደል? እኔ እኮ አሁን ግራ ያጋባሽ ያለው ለማን ነው ሰው ቢሉ ምንድነው ስራሽ? ምንድነው ሐሳብሽ? አሁን ልጁን ይዘሽ ጠበቅሽው አይደል? መጀመሪያ አይመጣውም ብለሽ አስበተሽ ያኔ ይዞኝ ባይመጣ ሊመታው ነው ሐሳባችሁ ማለት ነው። እና ግልጽ ነገር እኮ ነው። አሁን ዞሮ ዞሮ ሌላ ነገር ማውራቱን ትተን አሁን በኋላ አንቺ ሁለት ለማገናኘት እናትሞች በመሀል ላይ የሚፈጥሩን ነገር ማታቆም ከሆነ ቢሆን የራሴ ወጥ አጥይት ወንጀላ ግን ጫፉ እንዲነጣው አልፈልግም። አንቺ ደግሞ በመሀል የገባሽ ይቀራሽ ለቀጣሽ ማለት ነው። ከሱ ጋር እንዲገናኝ ያላችሁ ይቻል ነው ሌላ ነገር ይፈጠር ማለት ነው። አንቺ አሁን የራስሽን ለምን ከራስሽ የሚወጣ ነው? ለምን እነሱ መሀል ላይ ተለቅያለሽ? ለኛቱ ላርሱ ሐሳብ እኔ አልቀበልሽ። ከማኑ ጋር መገናኘት አለ? ከማኑ ቂጡን ከጣለ ዱርዬ ጋር ደግሞ ይልቀው እዛው ራሱን ይቻል
እዛው ራሱን የቻለ እኔም የራሴን ላይፍ ጀምሬያለሁ። የራሱ ምንድን ማለት ነው። በቃ ያለን ሀሳብ ይሄ ከዚህ በኋላ እንዳትገቢ፣ በህይወታችን ጣጣ እንዳትገቢ። ከዚህ በኋላ አጠገቤ ማለት በቃ አንቺም እንዳትደርሺ። ሰላም ያለም ዩቲዩብ ቤተሰቦች ሰላማችሁ ብዝት ይበልልኝ። ቻው፣ ሰላም። ሼር፣ ላይክ፣ ሰብስክራይብ እንዳትረሱ።